በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? የእግዚአብሔር አምላካችን ጸጋ ከሁላችን ጋር ጸንታ ትኑር። እግዚአብሔር አምላካችን ሁላችንን በመምህርነቱ ያስተምረን ዘንድ ጉባኤያችንን ትምህርታችንን ይባርክልን ዘንድ መልካም ፍቃዱ ይሁን። የቤተክርስቲያን ትምህርቶችን ስንሰማና ወደ እግዚአብሔር ስንቀርብ ብዙ ጊዜ በውስጣችን የሚሰማን እርካታ እንዳለ ሁላችንም እናውቃለን። ነገር ግን ከብዙ ጊዜያት በኋላ በውስጣችን ያለው ለመንፈሳዊ ሕይወት ያለን ፍላጎትና ጥሪ እየቀዘቀዘ ሲሄድና የምንሰጠው ምላሽ ደግሞ እየተዳከመ ሲሄድ እናስተውላለን። ሁላችንም ደግሞ እንደምንስማማበት የመንፈሳዊ ዝለት ወደሚባለው የሕይወት መንገድ ብዙዎቻችን ሳናውቀው ሳናስተውለው እንገባለን። በዛሬው ትምህርታችን የመንፈሳዊ ዝለትን እንዴት እንደምናሸንፍና ከእግዚአብሔር ጋር ያለንን ግንኙነት እንዴት እንደምናጠነክር እንማራለን። ለመነሻ የሚሆነንን ጥቅስ ከማቴዎስ ወንጌል ምዕራፍ 5 ከቁጥር 13 አንስቶ ያለውን ቃል አነባለሁ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የቃሉ ባለቤት እግዚአብሔር አምላካችን ስሙ ይክበር ይመስገን። በዚህ ቃል ላይ እንደምንረዳው በመጀመሪያው ምሳሌ ላይ ጌታችን ኢየሱስ ክርስቶስ ወጥን ወይም ምግብን የሚያጣፍጠውን ጨው ለክርስቲያኖች ምሳሌ አድርጎ ሲያስቀምጥልን እንረዳለን። አንድ ወጥ ወይም አንድ ምግብ ከጨው በቀር ሊያጣፍጠው የሚችል ሌላ ነገር እንደሌለ ቅዱሱ ቃል እያስተማረ እንዲሁ ደግሞ ክርስቲያኖች ለዚህ ዓለም ጣፋጭ እንዲሆኑ ለዚህ ዓለም ደግሞ እውነተኛውን የቃሉን ጣፋጭነት እንዲገልጡ የእግዚአብሔርን መንፈስ በምድር ላይ እንደሚኖር ለማሳየት ለብዙዎች ምሳሌ እንዲሆኑ ቅዱሱ ቃል ያዛል። በሁለተኛ ደረጃ ደግሞ እናንተ የዓለም ብርሃን ናችሁ ይለናል። ዓለም ብርሃኗን የምታገኘው ከፀሐይ ነው። ፀሐይ በሰማይ ያለች፣ ብርሃኗ በምድር ይኖራል። ከሰማይ ያለችው ፀሐይ ብርሃኗ በምድር እንደሚኖር ከሰማይ ያለው እግዚአብሔር ብርሃኑን ወይም ፍቅሩን ወይም ፍቃዱን ወይም ኃይሉን በእኛ ውስጥ እየገለጠ በምድር ላይ የእሱን ማንነት እንድንገልጥ ይፈልጋል ሲል ቅዱሱ ወንጌል ያስተምረናል። በመቀጠል ደግሞ በቤት ውስጥ ስለሚበራ ብርሃን ወይም ሻማ ወይም ኩራዝ ይሄ ክፍል ያስረዳናል። አንድ ሰው መብራትን ሲያበራ ከእንቅብ በታች ወይም ከመተኛ ከመቀመጫ ወንበር በታች አያስቀምጠውም። ነገር ግን ከፍ ወዳለ ቦታ ያስቀምጠውና በመቅረዝ ላይ ያስቀምጦ ቤቱ በሙሉ በዚያ ብርሃን እየተሞላ እንዲኖርና ያ ብርሃን ለሌላው ሰው ወይም በቤት ውስጥ ላሉት ሰዎች በሙሉ የፈለጉትን የሚያዩበት ወደሚራምዱበት የሚመራቸው እንዲሆን አድርጎ ያስቀምጣል። እንዲሁ ክርስቲያኖች ግራና ቀኛቸውን ለማይለዩ የዓለም ሕዝቦች በክፋትና በስተት ከዛ ደግሞ በዓለማዊነት ለተከበቡት ሰዎች ጠንካራ ምሳሌና አብነት እንዲሆኑ ቅዱሱ ቃል ያዘናል። ይህንን ቃል ካወቅንና ካስተዋልን በኋላ የክርስትና ሕይወታችንን ግን ስንጀምር የክርስትና ሕይወት ከሀ ወደ ለ እንደመቀጠል ወይም ደግሞ ከአንድ ቁጥር ወደ ሁለት ቁጥር እንደመቀጠል ቀላል እንዳልሆነ እንረዳለን። የክርስትና ሕይወት ፈተናና ተግዳሮት የሚጫነው በብዙ ፈተናና ክበብ ውስጥ አልፈን ታግለን ጌታችን ኢየሱስ ክርስቶስን መስለን የምናልፍበት በቀጭን መንገድ የምንሄድበት በቀጭን ጎዳና ወደ ቀጭኑ በር የምንገባበት የመከራ የመስቀል ሕይወት እንደሆነ ቅዱሱ ቃል ያስረዳናል። እንኪያስ በዚህ መንገድ ውስጥ እያለፍን የምንሄድኛ ልባችን በዚህ ፈተና መፈተኑ የማይቀር ነው። በዚህ ፈተና ተፈትነን ደግሞ ለመውደቅ፣ ለመሳሳት፣ ለመሸነፍ እድል ማግኘታችን ወይም ደግሞ በለዛ መጋለጣችን እኛ ሰዎች ስለሆንን ብቻ ይመጣብን ሳይሆን ፈተናው ፈተና ስለሆነ እግዚአብሔርም አምላካችን ደግሞ በፈተና ጸንተን የተባረክን እንድንሆን ስለሚፈልግ ነው። እንግዲህ በዚህ ህይወት ውስጥ ስንጓዝ ከእግዚአብሔር ጋር ያለን የህይወት መንገድ በጣም የነቃና ደስተኛ የሆነ የሚሆንባቸው ዘመናቶች ብዙ ናቸው። ይሄንን ስንል የምንጾምበት ወቅት፣ የምንጸልይበት ወቅት፣ ሱታፊ አምላክ የምናደርግበት፣ ቅዳሴ የምንካፈልበት፣ ከእግዚአብሔር ጋር ያለንን ግንኙነት ስናደርግ ቃለ እግዚአብሔር ስናነብና ስንጸልይ ከእግዚአብሔር ጋር መሆናችን ለኛ የሚሰጠን ደስታና ሐሴት እንዳለን እንረዳለን። ከዛ ደግሞ በህይወት መንገዳችን ውስጥ ለነዚህ መንፈሳዊ ግብአቶች ለነዚህ መንፈሳዊ ተግባራቶች ውስጣችን ደግሞ የሚሰጠው ምላሽ እየቀነሰ እየቀዘቀዘ ሲሄድ ያንን መንፈሳዊ ዝለት እንለዋለን። ጸሎት መጸለይ ሲደክመን፣ ቅዳሴ ማስቀደስ ሲደክመን፣ እግዚአብሔር ቃል ማንበብ ሲደክመን፣
ደግሞም ወደ እግዚአብሔር ቤት ቀርበን ሱታፊ አምላክ መፈጸም እግዚአብሔርን ለመምሰል መፈጸም ያሉብንን ሚስጥራት ማድረግ ስናቆምና ለነዚያ ያለን ፍቅር ሲቀንስ መንፈሳዊ ዝለት ውስጥ እንደገባን በእርግጥ እውነት እንደሆነ ቅዱሱ ቃል ያስረዳናል። ጨው አልጫ ቢሆን ከጨውነቱ ወይም ከባህሪው ከአጣፋጭነቱ ተለይቶ ድንጋይ እንደሚሆን ከዛ በኋላ ጠቃሚ እንደማይሆን ክርስቲያንም ያለ እግዚአብሔር ምሕረት ያለ እግዚአብሔር ሕልውና ተራና ከሌላው ፍጥረት የማይለይ እንደሆነ ቅዱሱ ቃል አሳምኖ አጽንኦት ሰጥቶ ይነግረናል። ይህንን ስንል አንድ ክርስቲያን ከእግዚአብሔር ጋር ያለው ማንነቱ ለሌሎች ሰዎች ብርሃን እንዲሆን ለሌሎች ሰዎች ሕይወት አጣፋጭ እንዲሆን እግዚአብሔር ወዷል ፈቅዷል ማለት ነው። ነገር ግን እኛ ብዙዎቻችን ሕይወታችንን ለእግዚአብሔር ዋጋ እናገኝበታለን ብለን ሰተን ተከትለን ከሄድን በኋላ በመሃል ላይ በሚያገኙን አደናቃፊ ነገሮች ከእግዚአብሔር ስንለይ ከእግዚአብሔር ጋር ያለንን ግንኙነት ስናዳክም እንመለከታለን። ለአብነት ያህል ቅዱስ ሐዋርያው ጴጥሮስን እናንሳ። ሐዋርያው ቅዱስ ጴጥሮስ ጌታችንን ከመከተሉ በፊት ቤተሰቡን ትቶ ዘመኑን ዋጋ ከፍሎ የነበረችውን ትንሹን ሀብት ትቶ እንደተከተለው ቅዱሱ ቃል ያስረዳናል። ነገር ግን በጸሎተ ሐሙስ ማታ ያ ቤቱን ንብረቱን የነበረውን ትንሹን ታንኳውን ትቶ የተከተለው ጴጥሮስ ጌታችን እንዲጸልይ በለመነው በጠራው ሁሉንም ወደ እኔ ኑና በጸሎት እርዱኝ ባለበት በዛች ቅጽበት በዛች ሌሊት ላይ ለጌታችን ጥሪ ምላሽ ሳይሰጡ ቀርተው እናያለን። ሕይወቱን ትዳሩን ቤተሰቡን ትቶ የተከተለው ሐዋርያው ቅዱስ ጴጥሮስ እንቅልፍ አሸንፎት ሲተኛ እንመለከታለን። ዘመኑን ሙሉ ከእግዚአብሔር ጋር እንዲሆን አምኖ ክርስቶስን ታምኖ ትምህርትና ተአምር ሳይከፈልበት ከጌታችን የተማረ ከዋለበት የዋለ ካደረበት ያደረው ቅዱስ ሐዋርያው ጴጥሮስ እንቅልፍ አሸንፎት ድካም ተጭኖት ጌታችን እንዲጸልዩ በጠራቸው ጊዜ ወደ ፈተና እንዳይወድቁ እንዲጸልዩ እንዲተጉ በለመናቸው ባስጠነቀቃቸው ጊዜ በእንቅልፍና በድካም ተከቦ ትቶት እንደቀረ ቅዱሱ ቃል መጽሐፍ ቅዱስ ያስረዳናል። ስለዚህ ከዚህ የምንማረው ትልቁ ነገር ምንድነው? እኛ ብቻ አይደለንም በዚህ ፈተና ውስጥ የምናልፈው። እኛ ብቻ አይደለንም መጸለይ የሚከብደን። እኛ ብቻ አይደለንም ቅዱሱን ቃል ልናነብ ስንፈልግ ውስጣችን ድካም የሚሰማን እንቅልፍ የሚጫነን እኛን ብቻ አይደለም። ወደ ቤተክርስቲያን ልንሄድ ስንል እንቅፋት በደጆቻችን ላይ የሚቆምብን እኛ ብቻ አይደለንም። ከጌታችን አጠገብ የነበረው የእግዚአብሔርን በጎች እንዲጠብቅ እንዲመራ የተሾመው ሐዋርያው ቅዱስ ጴጥሮስ እንኳን በድካም በእንቅልፍ በስጋው ድካም ምክንያት ከእግዚአብሔር ጥሪ እንዴት እንደዘገየ እናስተውላለን። ደግሞ እስራኤል ዘስጋን እንመልከታቸው። በብሉይ ኪዳን ላይ እግዚአብሔር ኃይሉን፣ ጽድቁን፣ መንግስቱን፣ ተስፋውን የሰጣቸው እስራኤል ዘስጋ ቀጥሎ ደግሞ ለቤተ ክርስቲያን ለአማናዊቷ ቤተ ክርስቲያን ምሳሌ እንዲሆን ደግሞም ጥላ ሆኖ ከአካሉ ጋር እንዲጋጠም ያዘጋጀውን ሐሳብ ከመረዳት ዘግይተው እግዚአብሔር የሰጣቸው ነገር አስመክቷቸው ብቻ እንደቀረ ደግሞም ከእግዚአብሔር ጋር የነበራቸው ነገር ተቋርጦ በአሕዛብ ነገስታት ተረግጠው እንዲገዙ ስለተፈቀደባቸው እናስተውላለን። ይህ የሚነግረን ነገር ምንድነው? አሕዛብ ነገስታት በእስራኤል ላይ እንዲሰለጥኑ የሆኑት እስራኤላውያን ከእግዚአብሔር በሸሹት መጠን እንደሆነ እናያለን። ስለዚህ መንፈሳዊ ዝለት ውስጥ ስንገባ ከሚያጋጥሙ ነገሮች የመጀመሪያው የሚሆነው የጸሎት ህይወታችን መዳከም ነው። ልንጸልይ ልንቆም የምንፈልገው እኛ ከእግዚአብሔር ጋር ያለንን ግንኙነት ልናበረታ የምንፈልገው እኛ እግዚአብሔር ፊት ልንቆም ስንል የምንናገረውን ማጣት፣ ስናነብ አለማስተዋል፣ የጸሎት ህይወታችን ላይ ከልባችን ከአንደበታችን ተስማምተን አለማድረግ እነዚህ የመጀመሪያው ምሳሌ ናቸው። የመጀመሪያው ምልክት ይህ ሆኖ ሳለ ሁለተኛው ምልክት ደግሞ ለቅዱሱ ቃል ያለን የንባብ ፍላጎት መንፈሳዊ ብርታትና መንፈሳዊ ዝለታችንን ይናገራል። አባታችን ቅዱስ ቄርሎስ ከሚመክረን ትልቁ ምክር የመጀመሪያው በጠዋት ከተነሳ በኋላ ፊትህን ታጠብና በእግዚአብሔር ፊት ለጸሎት ቁም ይለናል። ገጻችንን ታጥበን እግዚአብሔር ፊት በንጽህና ውጫችንንም ውስጣችንንም ጠብቀን ቀናችንን ለፍቃዱ ልንሰጥ እንደሚገባን ይህንን አስተውሎ ይነግረናል። በማታ ደግሞ ስንገባ እንድንጸልይ በበጎ ያስዋለንን አምላክ በጎ እና መልካም የሆነችውን ፍቃዱን በቀናችን ላይ በማከናወን ያኖረንን ይህንን አምላክ ያመሰገንን ደግሞ እንድንተኛ ሌሊታችንንም ለሱ አደራ ለማይብለው እጆቹ አሳልፈን እንድንሰጥ እንዲሁ ቅዱሳን አባቶቻችን ይመክሩናል። ስለዚህ በጠዋትና በማታ የምናደርገውን ጸሎት እንኳን እንዳንጸልይ እንድንሆን አንድ አባታችን ሆይ መጸለይ ከብዶን ከእግዚአብሔር ጋር ያለን ግንኙነት ተቋርጣ ስንኖር ያቺ ህይወት መንፈሳዊ ዝለት ትባላለች። ስለዚህ የመጀመሪያው የጸሎት ህይወታችን መዳከም ነው። ሁለተኛ ደግሞ ለቅዱሱ ቃል ንባብ ያለን ፍላጎት መዳከም ነው። ቃልህ ለመንገዴ መብራት ነው ይላል መጽሐፍ።
ከመብራታችን ርቀን እንድንኖር በጨለማ እንድንኖር መወሰን ይህ የመንፈሳዊ ዝለት ምልክት እንደሆነ ቅዱሱ ቃል ያስረዳናል። በዚህ ውስጥ ሁላችንም እንደ ክርስቲያኖች እናልፋለን። በዚህ ፈተና ውስጥ የማያልፍ አንድም ክርስቲያን አይኖርም። ልዩነቱ ግን በዚህ ፈተና ውስጥ የቆየንበት ጊዜ ነው። በዚህ ፈተና ውስጥ ለቀናት፣ ለሳምንታት፣ ለወራት፣ ለዓመታት፣ ለዘመናት ልንቆይ እንችላለን። እቺ ፈተና ለቅጽበት ልትፈትነን ትችላለች፣ ደግሞ እስከ ፍጻሜው እስከ ዘመናት ልትፈትነን ትችላለች። ይህንን ግን ከዚህ ፈተና የምንወጣበትን አቅም የሚወስንልን ነገሩ ላይ ያለን ጥላቻና እግዚአብሔርን የመፈለጋችን ጉጉት ነው። ስለዚህ በዋናነት ማስተካከል ያሉብንን ነገሮች ለመጠቆም በዚህ ትምህርት እንሞክራለን። የመጀመሪያው የስጋን ነገር ማሰብ ማቆም አለብን። ምን ማለት ነው? ስለ ስራ ማሰብ ማቆም አለብን፣ ስለ ትምህርት ማሰብ ማቆም አለብን፣ ስለ ቤተሰብ ማሰብ ማቆም አለብን ማለት አይደለም። ሞት ስለሆነው ስለ ስጋ ሐሳብ ማሰብ እንድናቆም ሐዋርያው ቅዱስ ጳውሎስ በሮሜ መጽሐፉ በምዕራፍ 8 ላይ ያስቀምጥልናል። የስጋን ነገር የሚያስብ ሰው ሞትን እንደሚያስብ ይነግረናል። የስጋን ነገር ማሰብ ሞት ነውና ብሎ ይነግረናል። ነገር ግን የመንፈስን ነገር ማሰብ ሕይወት ነው ብሎ ያስቀምጥልናል። ስጋችን በኃጢአት የተነሳ ቢኖርም ክርስቶስ ደግሞ መንፈሳችንን ደግሞ በትንሣኤው ጉልበት ቢያጸድቀው ለሚሞተው ለሰውነታችን ክርስቶስን ከሙታን መሃል ያስነሳው ያው መንፈስ በውስጣችን ቢኖር ለኛ ለሰውነታችን ሕይወትን እንደሚሰጠን ቅዱሱ ቃል ለሁላችንም ማረጋገጫ ሰጥቶ ይነግረናል። ስለዚህ ከእግዚአብሔር ጋር ያለንን ግንኙነት እንድናጠነክር ስንፈልግ የመጀመሪያው ነገር የሚሆነው አዳኝና መድኃኒት የሚያስፈልገው ደካማና ኃጢአተኛ እንደሆንን እንድንረዳ ይገባናል። መድኃኒት ያስፈልገናል እህትና ወንድሞቼ። እግዚአብሔር አምላካችን እኛን ካልደገፈን መቆም አንችልም። እግዚአብሔር አምላካችን እኛን በምሕረቱ ካልያዘን ለደቂቃ እንኳን የእግዚአብሔርን ፍቃድና ውድ እያደረግን መኖር አንችልም። የተፈጠርንበትን ዓላማ ማሳካት የምንችለው የፈጠረንን አምላክ በማስደሰት ነው። ስለዚህ ጸሎት ድንገት ቢከብደን፣ ልንጸልይ ስንቆም እንቅልፋችን ቢመጣ፣ ሐሳባችን ቢበተን ለእግዚአብሔር ያችን ሁኔታ ጸሎት አድርገን እናቅርብለት። እንዴት ነው የምትለን ወንድማችን ከሆነ ከደከማችሁ እግዚአብሔር ፊት ቁሙና አባቴ ሆይ ደከመኝ ብላችሁ ንገሩት። በትንሹ ደከመኝ ማለት ማንንም ሰው አያደክምም እህትና ወንድሞቼ። አቃተኝ ማለት ሰውን አያደክምም እህትና ወንድሞቼ። መጸለይ ደክሞኛል፣ ሰልችቶኛል፣ አልቻልኩም ማለት የሚያደክም ነገር አይደለም። ሄደን እንንገረው። እግዚአብሔር አምላኬ ሆይ ደከመኝ ብላችሁ ንገሩት። ቃልህን ልማረው ፈልጋለሁ፣ ነገር ግን በውስጤ ያለው የስጋ ፍላጎቴ ይታገለኛል። ወደ ቃልህ እንዳልቀርብ የሚመጣውን የትኛውንም አሜኬላ አንተ ንቀልልኝ ብላችሁ ጸልዩ፣ ንገሩት። ጸሎት ከእግዚአብሔር ጋር መነጋገር እንደሆነ እግዚአብሔር አምላካችን ጸሎታችንን ሊሰማ ጆሮቹ ዘወትር ለኛ ያዘነበሉ ስለሆነ በየትኛውም መንገድና አጋጣሚ ለእግዚአብሔር ድካማችሁን አስታውቁት። እግዚአብሔር ደግሞ በልቡ ያለችውን ብርታት ለእናንተ ይገልጥላችኋል። ኃጢአቱን የሚናዘዝ ሰው ይድናል ብሎ መጽሐፍ ይነግረናል። ኃጢአቱን የሚደብቅ ሰው ግን እንደማይድን ቅዱሱ መጽሐፍ ይነግረናል። መንፈሳዊ ዝለታችንን ለማሸነፍ ከምናደርጋቸው ትልልቆቹ እርምጃዎች ኃጢአታችንን መናዘዝ ደግሞ ሁለተኛው ይሆናል። ሰው በኃጢአቱ ሲናዘዝ ምን እያደረገ መሰላችሁ? አጋንንትን እያስለቀሰ፣ መላእክትን እያስደሰተ፣ እግዚአብሔርን እያስደሰተ ነው። ሰው ኃጢአቱን በተናገረ ቁጥር ኃጢአቱ ላይ ያለውን ኃይል እያሳጣ፣ ኃጢአቱ በእርሱ ላይ ያለውን ኃይል እያሳጣ ይሄዳል ማለት ነው። ስለዚህ ወደ ቤተ ክርስቲያን ቀርበና በኃጢአታችን ምትክ ጽድቅን ሸምተን ገዝተን የምንሄድበት ትልቁ አቅማችን ለኃጢአት የምናደርገው ጥላቻ ወይም ደግሞ ኃጢአታችንን መናዘዛችን ነው። ስለዚህ መንፈሳዊ ድንዛዜ ውስጥ ከሚከቱ ነገሮች የመጀመሪያው የሚሆነው ኃጢአት ስለሆነ ኃጢአታችንን በመናዘዝ ደግሞ ከመንፈሳዊ ሕይወታችን ጋር ብርታትን፣ ኃይልን እያደስን እየቀጠልን እየበረታን እንድንሄድ ማድረግ እንችላለን። ሌላውና ዋነኛው ነገር መዝሙረኛው ዳዊት በመጽሐፉ በምዕራፍ 1 ቁጥር 1 ላይ የነገረን ነገር ነው። ምስጉን ነው ይለናል። 3 ነገሮችን የሚያደርግ ይህ ሰው ምስጉን ነው ብሎ ይነግረናል። የመጀመሪያው ምንድነው ስንል በክፉዎች ምክር ያልሄደ ብሎ ያስቀምጥልናል። የመጀመሪያው ምንድነው ስንል በክፉዎች ምክር ያልሄደ ብሎ ያስቀምጥልናል። የብዙ ክፉዎች ምክር እኛ ሰዎች ወይም እኛ ክርስቲያኖችን እንድንራመድ የህይወት መንገዳችንን ከነሱ ምክር አንጻር እንድናስተካክለው ያደርገናል። ይህንን ያላደረገ ሰው ምስጉን ነው ይለናል። ስለዚህ ክርስቲያን እህትና ወንድሞቼ
በክፎች ምክር አትሂዱ ማለት የክፎችን ምክር አትስሙ ማለት ነው። የክፎችን ምክር ለህይወታችሁ መመሪያ ገንዘብ አድርጋችሁ አትቀበሉ ማለት ነው። ሁለተኛ በኃጢአተኞች መንገድ ያልቆመ ብሎ ይነግረናል። ኃጢአትን ጸንቶ ያላደረገ እያለን ነው። በኃጢአት ላይ ጸንቶ ያልኖረ እያለን ነው። ይሄንን ማለት ምንድነው? ዛሬ ሰራነውን ኃጢአት ነገ ላለመስራት የምንታገለው ያ ህይወታችን እኛን ምስጉን ያስብለናል። እግዚአብሔር እኛን ሲያይን ይደሰትብናል ማለት ነው። ልክ ነው። የማንክደው የማናብለው አንድ ቃል ቢኖር አንድ ሐሳብ ቢኖር ሁላችንም ደካሞች እንደሆንን ነው። ሁላችንን የሚፈትነን የሰይጣን ጉልበት እንዳለ ነው። ነገር ግን ይህ ጉልበት እኛ ለእግዚአብሔር ይልቁንም እግዚአብሔር ለኛ ካለው ፍቅር አይበልጥም። እግዚአብሔር እኛን የወደደበት ኃይሉ፣ ፍቅሩ፣ ግርማው ሰይጣን እኛ ላይ ካለው አቅም፣ ኃጢአት እኛ ላይ ካለው አቅም ይበልጣል። ስለዚህ በኃጢአተኞች መንገድ ያልቆመ ማለትም ኃጢአትን ጸንቶ ያላደረጋት የኃጢአተኞችን ባህሪ ተካፍሎ ያላደረገ እርሱ ምስጉን ነው ይላል። እንዴ ጌታችን እስከ ኃጢአተኞች ጋር አልነበረም ወይ ስንል በመንገዳቸው ቆሞ አናየው። ኃጢአትን ሲያደርግ አናየው። ክብር ይግባውና ጌታችን ከነሱ ጋር ሲራመድ አናየው። ነገር ግን አብሯቸው ተቀምጦ እናገኘዋለን። ኃጢአተኞችን እርሱ ወደ ቆመበት ይልቅም ደግሞ እሱ ወደሚታይበት ወደ ሰማያት እንዲያስገባቸው እነሱ ወዳሉበት ዝቅ ብሎ መገኘቱ እሱን ኃጢአተኛ ያስብለው። ክብር ይግባው ለጌታችን ለአምላካችን ለኢየሱስ ክርስቶስ። ለኃጢአተኞች ወዳጅ ለእርሱ ክብርና ምስጋና ይሁንለት። በሶስተኛ ደረጃ ደግሞ በዋዘኞች ወንበር ያልተቀመጠ ብሎ ያስቀምጥልናል። በመጀመሪያ ላይ በክፎች ምክር ያልሄደ ይለናል። የሰዎችን የክፎችን ምክር ሰምቶ መንገዱን ከዛ ምክር አንፃር ያላስተካከለ ያንን ሰው ምስጉን ይለዋል መጽሐፍ። ደግሞም ቀጥሎ በኃጢአተኞች መንገድ ደግሞ ያልቆመ ኃጢአትን ጸንቶ ያላደረጋት ከኃጢአተኞች ጋር ደግሞ ያልተስማማውን እርሱን ሰው ደግሞ አሁንም ደግሞ ምስጉን ይለዋል። በዋናነትና በመጨረሻ ደግሞ በዋዘኞች ወንበር ያልተቀመጠ ይላል። ዋዘኞች የሆኑ ሰዎች የመንፈሳዊ ህይወታችንን ልክ እግዚአብሔር ለኛ የከፈለውን ሰው የመሆናችን ክርስቲያን የመሆናችን አምላክ ሰው የመሆኑን ምስጢር የበጉን ደም ልክ የማይመጥን የህይወት መንገድ ውስጥ ያሉትን ሰዎች ነው ዋዘኞች የሚላቸው። ዋዘኞች የሚላቸው ዓለማዊነትና ምኞቱን ገንዘብ ህይወታቸው አድርገው የሚኖሩትን ሰዎች ነው። ይህንን ሐሳብ በሚያንሸራሽሩበት ጉባኤያቸው ላይ ያልተገኘ ወይንም ያልተባበራቸው ሰው ይለናል። ስንት ክብሮቻችንን የማይመጥኑ ቀልዶች ላይ ገብተናል ክርስቲያኖች። በእግዚአብሔር አምሳል የተፈጠረው ሰው በመልኩ፣ በሰውነቱ፣ በኑሮ ሁኔታው፣ በባህሉ፣ በዘሩ፣ በአባትና በቤተሰቦቹ የኑሮ ሁኔታ ሲተችና ሲሰደብ ስንት ጊዜ ስቀናል፣ ስንት ጊዜ ተባብረናል። ይህ ከእግዚአብሔር ጋር ያለንን ግንኙነት እየረበሸው ይሄዳል። ለብዙ ሰዎች ከአንደበታችን የርህራሄ፣ የምህረት፣ የፍቅር፣ የበረከት ቃል እንጂ የዋዛና ሰዎችን ሊሰብር የሚችል ሰዎችን ወደ ታች ሊጥድ የሚችል ተራ የሆነ ንግግር ልንናገር አይገባንም ይለናል ቅዱሱ ቃል። ይህንን ያደረገ ሰው ምስጉን ነው ይለናል። ስለዚህ እግዚአብሔር አምላካችን አሁንም ከመንፈሳዊ ዝለት የሚያወጣን ራሱ አምላካችን ነው። አንድ አውሮፕላን በሰማይ ላይ ሲበር የተሳፋሪውን ጉልበት እንደማይጠይቅ ክርስቲያንም የተቀመጠበት ህይወቱ ማለትም ቤተክርስቲያን ውስጥ ያለው የእግዚአብሔር ጸጋ ወደሚያደርሰው ከፍታ ይገባበታል እንጂ ፍቃዱን ውዱን አድርጎ ከገባ በኋላ እግዚአብሔር በጸጋው ያሳደገው ይኖራል እንጂ ማንም ሰው በአቅሙ ከእግዚአብሔር ጋር እንደማይቀጥል እናውቃለን። ቅዱስ ዮሐንስ አፈወርቅ ሲያስተምረን ምን ይለናል? የበጎነት ጣራ ላይ እንኳን ብንደርስ የምንድነው በእግዚአብሔር ምሕረት ነው ይለናል። በጎ እንኳን ብንሆን የበጎነትን ፍጻሜ ላይ ብንደርስ እንኳን እግዚአብሔር ምሕረቱን ስለሚያደርግ ነው የምንድነው ማለቱ ነው። ስለዚህ አሁንም የክርስትና ህይወታችን ከጸጋ ወደ ጸጋ፣ ከክብር ወደ ክብር እንዲሆንልን፣ ከሞገስ ወደ ሞገስ እንዲሆንልን፣ ከአንድ ቅድስና ደረጃ ወደ ሌላ ቅድስና ደረጃ እንዲሆንልን እግዚአብሔር አምላካችንን ታምነን ልንጠብቀው ይገባል። ስለዚህ እግዚአብሔር አምላካችን በህይወታችን ያለውን ድካም በብርታት ይለውጥልን፣ አለማስተዋላችንን በእውቀቱ ይሙላልን፣ ደግሞ ተታለን ተሳስተን የሄድንባቸውን መንገዶች በመንገድነቱ ይመልሰን። እግዚአብሔር አምላካችን ጌታችን ኢየሱስ ክርስቶስ በእውነትነቱ እውነቱን ያስተምረን፣ በህይወትነቱ ህይወታችንን በህይወት ያስጊጣት። እግዚአብሔር አምላካችን ከገባንበት ድካም ካለንበት መንፈሳዊ ዝለት ይገላግለን። ለጸሎት እንትጋ፣ ቃሉን ለማንበብ እንበርታ። እግዚአብሔር አምላካችን ፍቅሩን ይግለጥልን። ወስብሐት ለእግዚአብሔር። ይቆየን።
አሜን።